በአንዱዓለም ጎሳ ክስ ላይ የአዲስ አበባና የኦሮሚያ ፖሊስ ተጋጩ። ተጠርጣሪው ድምፃዊ አንዱዓለም ጎሳ ከተያዘ በኋላ በአዲስ አበባ ፖሊስና በኦሮሚያ ፖሊስና ሚሊሻ መካከል ግጭት ተቀሰቀሰ። ዛሬ 3 የኦሮሚያ ፖሊስ መኪኖች ከሚሊሻዎች ጋር አንዱዓለም ወደሚገኝበት ማቆያ ጣቢያ በመሄድ ጉዳዩን ወደ ኦሮሚያ ፖሊስ እንዲተላለፍላቸው ጠይቀዋል። የፌዴራል ፖሊስና ከንቲባ ጽሕፈት ቤት ያረጋገጧቸውን ደብዳቤዎችም ይዘው መጥተዋል። ነገር ግን የአዲስ አበባ ፖሊስ ተጠርጣሪውንም ሆነ የጉዳዩን ፋይል ለማስተላለፍ ፈቃደኛ አልሆነም። ይህም ግጭት እንዲፈጠር ምክንያት ሆኖ የተኩስ ድምጽም ተሰምቷል። በሁለቱ የፖሊስ ኃይሎች መካከል ከፍተኛ ውጥረት የነገሰ ሲሆን የኦሮሚያ ፖሊሶች ማቆያ ጣቢያውን ለመክበብ ሲሞክሩ የአዲስ አበባ ፖሊሶች በቁጣ ምላሽ ሰጥተዋል። የተኩስ ድምጽ በየአቅጣጫውም ይሰማ ነበር። በአካባቢው ከፍተኛ ድንጋጤ የነገሰ ሲሆን ሁኔታውም እጅግ አሳሳቢ ደረጃ ላይ ደርሷል። የአዲስ አበባ ነዋሪዎች ስጋታቸውን እየገለጹ ሲሆን የፌዴራል መንግስት በአስቸኳይ ጣልቃ ገብቶ ሁኔታውን እንዲያረጋጋ ጥሪም እያቀረቡ ነው።